ሚስቱን ማስደሰት ያልቻለ ቤቱን ያልሰራ ሰው ውጪ ወጥቶ የትኛውን ቦታ ላይ ሰክሰስፉል ይሆናል ብዬ ትክክለኛው ምስክርነት የሚስት ነው። የእግዚአብሔርም ቃል ሲናገር ጸሎቱን ላንዲከለከል ያደርጋልና ትልቁን ኃላፊነት ቤቱን ማስተዳደር ይቻለ ሚስቱን የወደደ ልጆቹን የወደደ ሚስቱን ያከበረ ሰው የትም አደባባይ ላይ ቢወጣ ሞገስ ይኖረዋል፣ ተቀባይነት ይኖረዋል፣ ያሰበው ይሳካለታል። ሚስቱ መርቃ የላከችው ሰውና ሚስቱን አስከፍቶ አቢዩዝ አድርጎ የወጣ ሰው ይመስላል እንጂ ለጊዜው አይሆንም። ምክንያቱም የእግዚአብሔር ቃል ነው። እንድጅስ የሚል ነገር አነሳሽ በጣም እና እላለሁ አንዳንድ ጊዜ አሁን የሚነሱ ነገሮች ስላሉ ትዳር ሲነሳ ብዙ ጊዜ አሁን ወጣቱ ትውልድም ትዳርን እንዲፈራ በሁለቱም ጽንፍ ነው እንዲፈራ የተደረገው። በጣም መጥፎ ጎንም በጣም ጥሩ ጎንም ትዳርን እንዲፈራ ያደርጋልና እላለሁኝ ብዙ ጊዜ በቃ ሚስትም እኮ ባሏን መውደድና ማክበር አለባት። ትልቁን ኃላፊነት ግን ባል መውሰድ አለበት። ሚስቱን የሰማ ሰው ተዋት አድርግ ያለችው ነገር ብዙ ጊዜ ሀፕን ያደርጋል። ገጥሞሽ ያቀርባል በጣም